የዛሬው መፍትሄ ደግሞ የተነገረውን ለሚረሳ ሰው እንዲሁም ደግሞ በተለይም ለተማሪዎች የተማሩትን ነገር እየረሱ ፈተና ላይ ሲቀመጡ ለሚቸገሩ ተማሪዎች እንዲሁም ለማንኛውም ሰው የሚሆን የመርሳት ችግርን የሚቀርፍላችሁ መፍትሄ ነው ይዤላችሁ የመጣሁት። በባለፈው ቪዲዮ የትምህርት መፍትሄ ነበረ የሰራሁላችሁ። ትምህርት እንዲገባችሁ አእምሯችሁ ክፍት እንዲሆን የሰራሁላችሁ መፍትሄ አለ። ከሱኛው መፍትሄ ቀጥሎ ደግሞ ይሄኛውን ብትጠቀሙ የሰማችሁትንም በልባችሁ ያኖራል፣ በአእምሯችሁ ያኖራል፣ አትረሱትም። እጅጉን የተፈተነ ውጤት ነው ማለት ነው። እንግዲህ አዳዲስ የሆናችሁ ሰዎች ይህንን ቻናል ሰብስክራይብ አድርጉና ተቀላቀሉ። የተለያዩ መፍትሄዎችን መንፈሳዊ መፍትሄ የሚፈልጉ ለችግሮቻችሁ የሚሆኑ ቪዲዮዎችን እዚህ ላይ ታገኛላችሁ ማለት ነው። ነባር የሆናችሁ ሰዎች ደግሞ እንደተለመደው ቻናሉን መለቃቸው መፍትሄዎች ላይክ እያደረጋችሁ ጥያቄም ካላችሁ እየጠየቃችሁ በውስጥም አንዳንድ የምትፈልጉት ነገር ካለ በኢሞ እያናገራችሁኝ አብረን እንቀጥላለን ማለት ነው። እንግዲህ ወደ አስማታዊ ቃሉ እገባለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ በድምድማኤል ስምከ ዘታብልሆ ለማይ በድምድማኤል ስምከ ዘታግልጦ ሰማይ በድምድማኤል ስምከ ዘታርዎ ለፀሐይ ከማሁ ይፍላ ወይምላ ልቡ ለገብርከ እገሌ። እዚህ ጋር ሙሉ ስምን የምታስገቡት ውስተ ልቡ ለዕዝራ እምትረውድ መንበረ ኢሮምና ዛርቆ ለእስጢፋኖስ ሰባቱ ሰማያት አርኤዊከ ከማሁ አሩሁ ልቤ ለገብርከ እገሌ። በውሃ ላይ 21 ጊዜ ደግሞ መጠጣት ነው። ለሰውም የምታደርጉ ከሆነ ለገብርከ እገሌ የሚለው ቦታ የልጁን ስም እያደረጋችሁ 21 ጊዜ ደግማችሁ ማጠጣት ነው። እንግዲህ ቤተሰቦቼ በቀጣይ በሌላ መፍትሄ እስከምንገናኝ ድረስ ደህና ሁኑ። ቸር ሰንብቱ።